በጣም ብዙ ጊዜ ስንሸነፍ ስንረታ ስንቸገርና ስንራብ ሰዎች ምን ብለው ይመክሩናል መሰላችሁ? ሁላችንም በየእምነታችን እንድንጸልይና እንድንበረታ እንድናምን ይመክሩናል። ከእምነታችን ጋር ቅርብ እንድንሆንና ከፈጣሪያችን ጋር እንድናወራ በጣም ብዙ ሰዎች እሱን ምክር ይሰጡናል። ከዛስ እሱን ለማድረግ ከፈጣሪያችን ጋር ተጠግተን እየጸለይን እየበረታን እያለ አንዴ ስንወድቅ አይ ይሄ ፈተና ነው፣ ሁለቴ ስንወድቅ አይ ይሄ ፈተና ነው፣ ሶስቴ ስንወድቅ አይ ይሄ ፈተና ነው የማትሉ ሰዎች አራቴ ስትወድቁ ጭራሽ ከእምነታችሁ ርቃችሁ ሌላ ስያሜ የምትሰጡ ሰዎች አሁንም በድጋሚ ልንገራችሁ። አራተኛው ላይ ነው ፈተና የሚያበቃው አታውቅም። አምስተኛው ላይ ነው የሚያበቃው አታውቅም። ስድስት ላይ ነው የሚያበቃው አታውቅም። ዝም ብለህ ከእምነት ጋር ቀርበ ፈተናህን እለፍ፣ ፈተናህን እለፍ፣ ፈተናህን እለፍ። በተፈተንክበት ልክ እጥፍ ታገኛለህ። ይሄን ከኔ ተማሩ።